ቱሪስቶች የሚጎርፉባት አውሮፓዊት ሀገርና ስድስቱ ከተሞቿ ጣሊያንና አስደናቂ ገጽታዎች። የዓለም የታሪክ ድርሳናት ሲገለጡ በርካታ የስልጣኔ ሁነቶችን ካስመዘገቡት ሀገራት መካከል ጣሊያን ትገኛለች። ጣሊያን በምዕራብ አውሮፓ የምትገኝ ጥንታዊት ሀገር ናት። በሜዲትራሊያን ባህርና በአልፕስ ተራሮች የተከበበችው ሰርዲኒያንና ሲሲሊን ጨምሮ 800 ደሴቶች ያሏት ፈረንሳይን፣ ስዊዘርላንድን፣ ኦስትሪያንና ስሎቫኒያን በድንበር ጎረቤቶቿ አድርጋ የምትዋሰን የአውሮፓ 10ኛዋ ሰፊ የመሬት ስፋት ያላት ሀገር ናት። ጣሊያን 301340 ኪሎ ሜትር ስኩዌር የቆዳ ስፋት ከአውሮፓ አባል ሀገራት መካከል ካሏት 58,937,177 የህዝብ ብዛት መካከል 91% የሀገሪቱ ዜግነት አላቸው። ከሀገሪቱ ህዝቦች 84% የክርስትና እምነት ተከታይ ናቸው። ይህች ጥንታዊት አውሮፓዊት ሀገር መሪዎች አልበረክት ብለዋት ጠቅላይ ሚኒስትሮቿን እንደ ሸሚዝ መቀያየር ትታወቃለች። የጣሊያን ዋና ከተማ ጥንታዊቷ ሮም ስትሆን እንደ ሚላን፣ ኔፕልስ፣ ቱሪን፣ ፓሌርሞ፣ ቦሎኛ፣ ፍሎረንስና ቬነስን የመሳሰሉ እጅግ ውብ ኪነ ህንፃዎችን፣ የስልጣኔ መገለጫዎችንና ታሪካዊ ቅርሶችን የያዙ ከተሞች ይጠቀሳሉ። ጣሊያን በአውሮፓ ከሚገኙት 44 ሀገራት መካከል ከፈረንሳይና ከስፔን በመቀጠል ሶስተኛዋ የበርካታ ቱሪስቶች መዳረሻ ሀገር ናት። በጣሊያን ዋነኛዎቹና በዓመት ከ60 ሚሊዮን በላይ ቱሪስቶች መዳረሻ የሆኑት ከተሞች ደግሞ ሮም፣ ቬነስና ፍሎረንስ ናቸው። ዛሬ ጣሊያን የተሰኘችውን ሀገር በውብ ከተሞቿ ጉያ ውስጥ ሸሽጋ ያኖረቻቸው የታሪክና የቅርስ ጫካዎቿን እየገላለጥን እናስቃኛችኋለን። እንዲሁም ጣሊያን ገብተን በሶስት ከተሞች መሰናበት ይከብዳልና ሚላን፣ ቦሎኛንና ኔፕልስን መርቀን እናስጎበኛችኋለን። ሮም የጣሊያን የባህልና የታሪክ ጉልላት የሆነችው ከተማ ሮም ናት። ከሀገረ ጣሊያን በላይ ስሟ ጎልቶ ይጠራል። ሮም የዓለማችን ጥንታዊ ከተማ የሚለውን መጠሪያ ደርባለች። ጣሊያንን የሚያኮሩ አያሌ ቅርሶች መገኛቸውም ሮም ከተማ ውስጥ ነው። ሮም አውሮፓውያን ሳይጎበኟት መሞት የማይፈልጓት ከተማ ናት። ብዙዎች የታሪክ የባህልና የሃይማኖት ቅርሶች አድባር ይሏታል። እንደ አውሮፓውያን አቆጣጠር ከ72 እስከ 80 ዓመተ ዓለም ተገንብቶ እንዳለቀ የሚነገርለት ኮሎዚየም ቀድሞ የሚገለጽ የቅርሶች ፈርጥ ነው። በሮም ቄሳር ቬስፓሲያን ትእዛዝ የታነጸ ነው። ኮሎዚየም 1937 ዕድሜን አስቆጥሯል። በጥንቱ ዘመን የግላዲያተር ፊልሚያዎችና የትርኢት መታደሚያ ነበር። በዘመነኛው አጠራር እንደ ስታዲየም ማለት ነው። የጥንታዊት ሮም የልብ ምት የተባለው የሮማውያን ሸንጎ አስደናቂ ታሪክ አለው። ይህንን ቅርስ ከተቀበረበት አስወጥቶ ያስገነባው ንጉሥ ባሲሊያስ ነበር። በሮም ከተማ ላይ የሚገኘው የፓንዚዮን ጥንታዊ ቤተ መቅደስ በክብ ጣሪያው ላይ ያማረ ጉልላት ተሰቅሎበት ውበቱን የደፋበት ኪነ ህንፃ ነው። በዘመኑ አኪለስ የተሰኘ የህንፃ ንድፍን ተከትሎ የታነጸ ነው። ሮም ከተማ የትሬቪ ፋውንቴን፣ ጥንታዊ ቫቲካን ሲቲን፣ የሮማን ጣዖት የቅዱስ ጴጥሮስ ባሳሊያን ቤተ እምነት፣ የሲስታይን ቤተ ጸሎትን፣ የፓላታይን ኮረብታን፣ ሳንቲ አንጃሎ ቤተ መንግስትን፣ ፒዛ ናቮናን እና ሌሎች ባህላዊ፣ ታሪካዊ፣ ሃይማኖታዊ፣ ሰው ሰራሽና ተፈጥሮ ቅርሶችን በጉያዋ ሸክፋ በየዓመቱ ወደ ከተማዋ የሚጎርፉ ከ35 ሚሊዮን በላይ ቱሪስቶችን እያየች በደስታ ተቀብላ ታስተናግዳለች። ቬነስ በጣሊያን ህዝቦች የፍቅር ከተማ እየተባለች ትወደሳለች። ቬነስ ከተማ ጎብኚዎች በውበቷ ተማርከው አብዝተው የሚመላለሱባት ስፍራ ነች። ቬነስ ከተማ ኪነ ህንፃዎቿ እንደ ሙሽራ ያጌጡ ናቸው። ጣሊያን በአውሮፓ አጋሮቿ ፊት በኩራት ደረቷን ከምታሳይባቸው ውብ ከተሞች መሃል አንዷ ቬነስ ናት። የጥንቱን የቤዛንታይን የህንፃ ጥበባትን የተከተለው የቅዱስ ማርቆስ ባሲሊያ ባለጉልላት ቤተክርስቲያን በወርቃማ የሞዛይክ ጌጦች አሸብርቆ ጎብኚዎችን ይማርካል። ከአቅራቢያው ደግሞ የቅዱስ ማርቆስ አደባባይ በጥንታዊ ኪነ ህንፃዎች ዙሪያውን ተከቦ ለከተማው ሌላኛውን የውበት ካባ አልብሶታል። በቬነስ ከተማ ሌሎች የጎብኚዎች አይን ማረፊያዎች ደግሞ ሙራኖ እና ቡራኖ የተባሉት ደሴቶች ናቸው። በቬነስ የደጅ ቤተ መንግስት፣ የሪያልቶ ድልድይ፣ የታላቁ መሿለኪያ ዋሻ፣ የኦፔራ ሙዚቃና ቲያትር መመልከቻው፣ ቲያትሮ ላ ፌንሴ፣ የቬነስ ከተማ ጣፋጭ ምግብ መገኛዎች፣
መዝናኛዎች፣ የጀልባ ሽርሽሮችና ሌሎች ታሪካዊና ጥንታዊ ቅርሶች በየዓመቱ ከ5.7 ሚሊዮን በላይ ዓለም አቀፍ ቱሪስቶችን ልብ እያሸፈተ ያሰምጣል። ፍሎረንስ ከተማ በሌላኛው የሞገስ መጠሪያዋ የታሪክ ሀብታም ትባላለች። በፍሎረንስ ከተማ ተቀምሰው የማይታለፉ ፒዛዎች፣ በጥበብ የተሞሉት የኡፍዚ ጋላሪዎች፣ ታይተውና ተጎብኝተው የማይሰለቹት ውብ ቅርሶች ይገኛሉ። በጣሊያን ምድር የሰዓሊ ፈርጥ በሆኑት ሚካኤል አንጀሎና ቦቶሎሲ የተሰኙት ውብ የስዕል ጥበባት መገኛቸው በኡፍዚ ጋላሪ ውስጥ ነው። ይህ ጋላሪ የጣሊያን የህዳሴ ዘመን በርካታ ጥበባት ይገኙበታል። ፓንቲ ቪሊስቶ የተሰኘውና በሱቆች የተሞላው ድልድይ ቱሪስቶች ከአናቱ ሆነው አስደናቂውን የአርኑ ወንዝን እንዲመለከቱ አስችሏቸዋል። የቅርሳ ቅርስና የሐውልት ቅርሶችን የያዘው ፒዛ ዴላ ሴኞራ ህንፃ፣ የቦብሊ ጋርዶኖች፣ የፍራንሲስካን ቤተክርስቲያን የሆነው ባሲሊያ ዲ ሳንታ ክሮቼ፣ የባርጌሎ ብሔራዊ ሙዚየም፣ የጣሊያን ባህላዊ ምግቦች፣ የዕደ ጥበባት መገኛ የሆነውና መርካቶ ሴንተራሌ የተሰኘው ታላቅ የገበያ ስፍራ፣ የጣሊያን የሌዘር አልባሳት፣ ጫማና ቦርሳን የመሳሰሉት አስደናቂ ምርቶች የሚሸጡበት ሳን ሮሊያዞ ማርኬት እና የሳንታ ማሪያ ዴል ፊዮሪ ጥንታዊ ቤተክርስቲያን ለፍሎረንስ በየዓመቱ 3.8 ሚሊዮን ቱሪስቶች ያስገኛል። ቦሎኛ ከጣሊያን ከተሞች መካከል በእግር ኳስ ፍቅር ያበዱ ዜጎች መገኛቸው ቦሎኛ ነው። ቦሎኛ ቱሪስቶችን ወደ ርስቷ የሚያመጡ አስደናቂ ሀብቶች አሏት። በህብረ ቀለማት ያጌጡ ስጋጃዎች መገኛ የሆነችው ቦሎኛ የታሪክና የባህል መስህቦች ማማ እየተባለች ትጠራለች። ነዋሪዎቿ ደግሞ ለእንግዳቸው ባህላቸው ተወዳጅ ምግቦችን የመስራት ትርኢቶች በመጋበዝ ይታወቃሉ። የቦሎኛ ጠባቂ መልአክ እንዳስገነባ የሚነገረው ባሲሊያ ሳን ፔትሮኖ የፒዛ ማጊዮሪ ከተማ አዳራሽ፣ ዲዮቴሪ ወይም ሁለቱ ማማዎች፣ የሳን ሉካ እንስሳት መገኛና ሌሎች የቱሪስት ሀብቶች ለቦሎኛ በየዓመቱ ከ1.8 ሚሊዮን በላይ ቱሪስቶችን ያስገኙላታል። ሚላን የጣሊያንን ኢኮኖሚ በፋሽንና በንግድ ድግፍ እቅፍ አድርጋ የያዘችው ሚላን ከተማ መሆኗ ይነገራል። አንዳንዶቹ የዓለም ሀገራት ከተማ ወይም ግሎባል ሲቲ እያሉ ይጠሯታል። ሚላን ከተማን ያቆሟት የጥበብ የባህልና የታሪክ ጸጋዎቿ ናቸው ቢባል ማጋነን አይሆንም። ሚላን ተፈጥሮና ጥበብን ለማድነቅ የሚርመሰመሱ ቱሪስቶች አንጠልጥለው የሚያመጡ የቅርስ ማግኘቶች አሏት። የዓለም የኦፔራ ሙዚቃ አድናቂ ጥበበኞች ሁሉ የቀጠሮ ቦታቸው በሚላኑ ቲያትሮ አላ ስካላ የኦፔራ አዳራሽ ውስጥ ነው። በ15ኛው ክፍለ ዘመን የተገነባውና ሙዚየሞቹን የጥበባት ስብስብ ስራዎችና የሚካኤል አንጀሎን የመጨረሻውን ቅርሳ ቅርስ ስራን የያዘው ካስቴሎ ሳፈርስ ሲስኮ ቤተመንግስት፣ የፒናኮቴካ ዲ ብሬላ ጋላሪዎች በሚላን ከተማ ግዙፍ የመደብር የሬስቶራንትና የካፌዎች መገኛ የሆነው ጋሌሪዮ ቪቶሪያ ኢማኑኤል የተሰኘው ኪነ ህንፃ ለጣሊያን እግር ኳስ ዝናን ያጎናጸፈው ሳንሲሮ ስታዲየምን የመሳሰሉት አስደናቂ ቅርሶች ለሚላን ከተማ በየዓመቱ 8.5 ቱሪስቶችን ያበረክታሉ። ኔፕልስ ዓለም አቀፍ ዕውቅና ከተቸራቸው የጣሊያን ከተሞች አንዷ ኔፕልስ ትባላለች። በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ወይም በዩኔስኮ የተመዘገቡት የፓምፒና የሄርኩላሊንም የምድር ውስጥ ዋሻዎች የሚገኙት በውቧ ከተማ ኔፕልስ ነው። እነዚህ ዋሻዎች ደግሞ ቱሪስቶችን ወደ ጥንታዊው ሳን ሲቬሮ ጸሎት ቤት ይወስዳሉ። ኔፕልስ በጣፋጭ ምግቦችም ዝናን አትርፋለች። ጥንታዊያኑ ቪያ ቶልዳ እና ስፓቻናፓሊ የተሰኙት የባህር ዳርቻ ጎዳናዎች የፍቅረኞች ቃል ኪዳን ማሰሪያዎች ናቸው። በኔፕልስ ሮያል ፓላስ ኦፍ ኔፕልስ የተሰኘው ታላቁ ቤተ መንግስት የጥበባት ስብስቦችንና ጥንታዊ የእጅ ሥራ ዕደ ጥበባትን ይዟል። ካታኮምበስ ሳን ጌናሮ የተባለው ጥንታዊ የቀብር አዳራሽም ለኔፕልስና ጣሊያን የሃይማኖትና የታሪክ ቅርስ ነው። እሳተ ገሞራ የሚፈልቅባትና ማራኪ ቀለማትን የሚረጨው ኮምፕሌስ ሙማንታሌ ዲ ሳንታ ቺያራ የተባለው አስደናቂ ተራራ፣ የኡምቤርቶ ጋላሪ፣ የቬሱያስ ተራራን ጨምሮ በርካታ ባህላዊና ታሪካዊ ቅርሶች ይገኛሉ። ኔፕልስ ከተማ በዓመት ከ14 ሚሊዮን በላይ ቱሪስቶችን ታስተናግዳለች። የዛሬውን በዚሁ አበቃን። ስላዳመጣችሁ እናመሰግናለን።